ይሆናሉ ስለዚህ አንድ ትልቅ ዕቃ ሊሰርቁብህ እንደሆነ ልክ ስታውቅ አሁንም ዕቃህን ለማዳን ስትል የምትወስደው እርምጃ አለ ለምሳሌ አንድ ሰው ልትጎዳ ትችላለህ በህግ አይን በማስረጃ ያንን ብታስረዳ ኑሮ ጥፋተኛ ልትባል ሊፈረድብህ ልትታሰር ልትቀጣ ፈጽሞ አትችልም ነገር ግን 6-7 ሰዎች ለማን ነው የሚመሰክሩት ለራሳቸው ነው የሚመሰክሩት ተደራጅተው ነው የመጡት ሌቦች ናቸው አንተ ምንም አይነት መከላከያ የለህም በዛ ጊዜ አይ እንዲ ስለሆነ ነው እንትን ማለት ይችላል መልስ መስጠት ይችላል ፍርድ ቤት ተከሰስ ጉዳዩ የተፈጠረው እንዲ ነው ብለህ በደንብ ብሪፍ አድርገህ ማብራራት ትችላለህ ያንን ነገር ግን ማስረዳት ግን አትችልም ተመሳሳይ ነው አሁንም ኬዙ እንደ አይነት ሁኔታ አንደኛ ገጥሞ ያቃል ወይ እኔ በጣም ስለምገረም ነው እንዲህ አይነት ሰዎች የመከላከያ ማስረጃ ስለሌላቸው ብቻ ንጹህ የሆኑ ሰዎች ወደ ማረሚያ ቤት የሚሄዱ ሊኖሩ ይችላሉ